ሰላም እንዴት ናችሁ? ውድ የዩቱብ ቤተሰቦቼ ሰላማችሁ ባላችሁበት ይብዛላችሁ። ዛሬ ቆንጆ ምሳ አብረን እንሰራለን። አብራችሁን ሆኑ። እዚህ ጋር ያዘጋጀሁት ዶሮ ከትፌ በቀጫጭኑ እንደዚህ ከትፌ ዘይት ላይ አደረግኩኝ ማለት ነው። ዘይታችን ከጋለ በኋላ በዚህ መልኩ ቀጫጭን አድርጌ ከተፍኩኝ። ቀጫጭን አድርጌ ከተፍኩ በኋላ እጠብሳለሁ ማለት ነው። ዶሮ መጠበስ አለበት። በደንብ አድርጌ እጠብሳለሁ። እዛ በዚህ መልኩ እያደረገን እንጠብሳለን ማለት ነው። ቀይ እስኪሆን ድረስ መልኩ እየቀየረ ነው። አሁን ቀይ እስኪሆን ድረስ እጠብሰዋለሁ። ከዛ እዚህ ጋር እየበሰለ ነው ማለት ነው። በጣም ቆንጆ ለምሳ የሚሆን ቆንጆ ዶሮ ነው። በተለየ ሁኔታ ነው ዛሬ የምንሰራው። ቪዲዮን እስከ መጨረሻ ድረስ እዩ። ሰብስክራይብ አስተያየታችሁን በኮሜንት ታሳውቁኝ ቤተሰብ። አሁን ተጠብሰዋል ማለት ነው። እያወጣሁ ነው። እንዲህ ቀይ እስኪሆን ድረስ ትንሽ ቀይ እስኪሆን እንጠብሰዋለን። እዚህ ጋር ቀይ ሆነዋል እንደምታዩት ቆንጆ ነው። ከዛ በኋላ ዶሯችንን ከጨረስን በኋላ ደግሞ ሽንኩርት እዚህ ጋር ስጋ እንደከተፍኩ ዶሮ እንደከተፍኩ አድርጌ ስላይስ አድርጌ በዚህ መልኩ ከትፋለሁ። ሽንኩርታችንን እናበስላለን። ሽንኩርትንም በዚህ መልኩ እየጠበስኩኝ ነው ማለት ነው። በጣም ቀላል ነው አሰራሩ፣ በጣም ቀላል ነው። ቆንጆ ለምሳ የሚሆን ቆንጆ የዶሮ ጥብስ ነው። እዛ ሽንኩርታችንን በደንብ መጥበስ አለብን። ከዛ በኋላ እዚህ ጋር ያዘጋጀሁት ቃራ ነው። ቃራና ሽንኩርቱን አንድ ላይ አረኩኝ። በሁለት ከለር ነው ያረኩት፣ በቀይና በአረንጓዴ ቃራ አርጌ በዚህ መልኩ እሱንም ቀጫጭን አርጌ ከተፍኩኝ ማለት ነው። በዚህ መልኩ ጨመርኩበት። አንድ ላይ እናቀላቅለዋለን እስኪበስልልን ድረስ። ከዛ በዚህ መልኩ እናቀላቅለዋለን ማለት ነው። በጣም የሚጣፍጥ ገራሚ የሆነ ምሳ ነው። እናንተም ትወዱታላችሁ። እንደዚህ አድርጋችሁ አዘጋጅታችሁ መብላት ትችላላችሁ። አያችሁት እንዴት እንደሚያምር? በጣም ቆንጆ የሚጣፍጥ ምሳ ነው ማለት ነው። እዚህ ጋር ከጨረስኩኝ በኋላ የጠበስኩትን ዶሮ ያዘጋጀሁትን ጨምርበታለሁ ማለት ነው። አንድ ላይ አድርጌ በዚህ መልኩ አንድ ላይ አድርጌ አቀላቅለዋለሁ። በጣም የሚጣፍጥ እጅ የሚያስቆረጥም ምሳ ነው። እናንተም ሞክሩት ትወዱታላችሁ። ውድ ቤተሰቦቼ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ስለምታበረታቱኝም በጣም አድርጌ አመሰግናለሁ። ሀሳብ አስተያየታችሁንም በኮሜንት አሳውቁኝ። እና አሰራሩ በጣም ቀላል ነው። ስትበሉት ግን በጣም የሚጣፍጥ ቆንጆ ምሳ ነው። ትወዱታላችሁ። እናንተም ሞክሩ። እና እዚህ ጋር እየጨማመርኩ እያቀላቀልኩኝ ማለት ነው። ስጋውን ከጨመራችሁ በኋላ ታቀላቅላላችሁ። ከዛ ቤት ያፈራውን ቅመም ትጨምሩበታላችሁ ማለት ነው ቤተሰቦቼ። እና በዚህ መልኩ ቅመሜንም እጨምርበታለሁ ማለት ነው። አንድ ላይ ነው ያቀላቀልኩት። ጨውና ብላክ ፔፐር፣ በርበሬ ትንሽ ቤት ያፈራውን ቅመሞች መጨመር ትችላላችሁ እናንተ በምትፈልጉት ማለት ነው። ከዛ ትንሽ የቅቤ ትጨምሩበታላችሁ። ትንሽ ቅቤ ማለት ነው። እንደዚህ የሚያምር ቆንጆ ይሆናል። እንደዚህ አድርጋችሁ በቀላሉ ቤታችሁ አዘጋጅታችሁ መብላት ትችላላችሁ። በጣም ቆንጆ የሚጣፍጥ ቆንጆዬ የዶሮ ጥብስ ነው ማለት ነው ቤተሰቦች። ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከኔ ጋር ስለነበራችሁ በጣም አድርጌ አመሰግናለሁ። ለምታበረታቱኝም በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደህና ሁኑ። ባይ